አንዲት ሴት በአለ አቅሷ መስጊድ ቅጥር ግቢ ውስጥ እየሰገደች ነበር። በዛ ቅጽበት ግን የእስራኤል ወታደሮች አደገኛ ውሻ እንዲነክሳት ላኩባት። ነገር ግን ቀጥሎ የተፈጠረው ነገር ማንም ሰው ሊሆን ይችላል ብሎ ያልገመተው ተአምር ነበር። ሱብሃንአላህ። የእስራኤል ወታደሮች እምነት እንዴት ሁሉንም ነገር ሊቀይር እንደሚችል ፊት ለፊታቸው ተመለከቱ። የሴትዮዋ አጸፋዊ ምላሽ በራሱ በሚሊዮኖች የሚቆጠሩ ሰዎችን አስደንቋል። ቻናሉን ሰብስክራይብ አድርጉ፣ ቪዲዮውንም ላይክ አድርጉ። ምን ያህል ኩሩ ሙስሊሞች ይህንን ቪዲዮ እንደሚመለከቱ እኛም እንይ። በኢየሩሳሌም ልብ ውስጥ በጥንታዊ መተላለፊያዎቿና ባረጁ ድንጋዮቿ መሃል ስፍር ቁጥር የሌላቸው ታሪኮችና የታሪክ ስብርባሪዎች ተፈጽመዋል። አንዳንዶቹ ታሪኮች በሜይንስትሪም ሚዲያዎች ላይ የሚገኙ አይደሉም፣ ስለሆነም ተደብቀው ቀርተዋል። ነገር ግን ዛሬ እኛ ለእናንተ የምናቀርብላችሁ ታሪክ እጃችሁን በአፋችሁ ላይ የሚያስጭን ታሪክ ነው። እንቀጥል። በኢየሩሳሌም ከተፈጸሙ እጅግ የሚያስደንቁ ታሪኮች መሃል አንዱ የአሚና ታሪክ ነው። አሚና ፈጣሪዋን የምትገዛ ጌታዋን የምትፈራ ሴት ናት። ልቧም ለአል አቅሷ መስጊድ ባለው ጥልቅ ፍቅር የተሞላ ነው። አንድ ቀንም በዚህ በተቀደሰ ስፍራ ላይ ተገኝታ ስግደቷን እንደምታደርግ ትናፍቅ ነበር። ነገር ግን በወራሪ ኃይሎች ስፍራው በመያዙ የተነሳ ይህ ህልሟ ሊደረስበት ወይም ሊሳካ ከማይችል ሁኔታ ላይ ደርሶ ነበር። በተለይ ሴቶች በተለያዩ ምክንያቶችና ሰበቦች ወደ ቅጥር ግቢው እንዳይገቡ ይከለከሉ በነበረበት ስፍራ ከዛም በአንድ ተአምራዊ ጠዋት የአላህ እዝነት ከሰማይ በዘነበበት ዕለት ጎህ ከመቅደዱና የፈጅር ስግደት ከመደረጉ በፊት አሚና ከእንቅልፏ ነቃች፣ ውዱእ አደረገች። ከዛም ወደ አልአቅሷ መስጊድ ሄደች። ሰማዩ እንደጨለመ ነው። ቀዝቃዛው ነፋስም ፊቷን እየዳበሳት ቢሆንም ልቧ ግን በኢማን ወይም በእምነት ሙቀት እየነደደ ነው። የመስጊዱ መግቢያ በር ጋር ስትደርስ ወራሪዎቹ ወታደሮች እንደ ሁልጊዜው በዛ ቆመው ነበረ። ሴቶች እንዳይገቡ እንደ ከዚህ ቀደሙ እየተከላከሉ ነበር። አሚና ረጋ ብላ ከወታደሮቹ መሃል አንዱን በትህትና ለመነችው። እባክህን እንድሰግድ ትንሽ ጊዜ ፍቀድልኝ ስትል እያለቀሰች ተማጸነችው። ነገር ግን ወታደሩ በንቄት አይኖች እያያት ጭካኔ በታከለበት ድምፅ አይሆንም፣ ወደ ቤትሽ ሂጂ ሲል መለሰላት። ቢሆንም አሚና ተስፋ አልቆረጠችም። አልአቅሷ ሰፊ መሆኑን ታውቃለች። ምናልባትም ወደ አንዱ ጥግ ብትሄድ ከወታደሮቹ ተከታታይ አይኖች ልታመልጥ እንደምትችል አሰበች። ድምጿን አጥፍታ ሾልካ አለፈችና የመስጊዱ ምስራቃዊ ክፍል ጋር ደረሰች። እዛም ስትደርስ ቆመችና ለመስገድ ተዘጋጀች። መላኢካዎች ዙሪያዋን የከበቧት አይነት ስሜት ነበረው ትላለች። በተክቢር እጇን አነሳች። ስግደቷንም ጥልቅ በሆነ ስሜትና ትህትና ማድረግ ጀመረች። ሙሉ ዓለም ጸጥ ያለ ይመስል ነበረ። ነገር ግን ዙሪያዋ ደህንነቱ ሙሉ በሙሉ የተጠበቀ አልነበረም። በድንገት አንድ ወጣት የእስራኤል ወታደር ከምሰሶ ኋላ በቁጣ መስገድ የተከለከለ ነው አላልኩሽም ሲል ጮኸባት። ከዛም በወኪ ቶኪው ወይም በእጅ ሬዲዮ እንዲህ ሲል ሪፖርት አደረገ። በምስራቁ ምሰሶ አጠገብ የምትሰግድ አንዲት ሴት አለች፣ ሁላችሁም በቶሎ ወደዚህ ነው አለ። በደቂቃ ውስጥ በርካታ ወታደሮች መጡ። በአሚና ላይ አፌዙባት። አንዱም እንዲህ አላት፣ ትእዛዝን አለመከተል፣ ትእዛዝን መጣስ ምን አይነት ነገር እንደሚያስከትል ታያለሽ። ሌላኛው ኮማንደሩን አየና የቤልጅየም ውሾችን እንልቀቅበት፣ እንደዚህ ካደረግን ለሌሎቹም ትምህርት ይሆናል አለ። የሰለጠኑት ውሾች መጡ። አደገኛ፣ ኃይለኛ፣ ቁጡ፣ ለጠብ የሰለጠኑ በእጅጉ ኃይለኛ ውሾች፣ አይናቸው እንደ እሳት የሚንቀለቀል፣ ጥርሳቸው አሚናን ቀዳደው ለመጣል የተዘጋጁና የተሳሉ። ኮማንደሩ እጆቹን አነሳና አጥቋት ሲል አዘዛቸው። በዛ ቅጽበት አሚና ስግደቷን ጨርሳ ነበረ። ነገር ግን አልሸሸችም። ይልቁንም አይኖቿን ጨፍና እጆቿን ወደ ሰማይ አንስታ ጸለየች። ኦ አላህ፣ አንተን ብቻ ነው የማምነው። አንተው ብቻ ነህ ጠባቂ። በአንተው እርዳታ እታገላለሁ፣ በስምህ እቆማለሁ፣ አትተወኝ ስትል ጸለየች። ከዛም ተአምር ተፈጠረ። ካፍታ በፊት በቁጣ ሲጮሁ የነበሩት ውሾች ድንገት ጩኸታቸውን አቆሙ። ወደፊትም መንቀሳቀስ አቆሙ። ይልቁንም ጸጥ ብለው ተቀመጡ። ከዛም አንድ አስደናቂ ነገር ታየ። ውሾቹ ወደ ላይ ቀና ብለው ወደ ሰማዩ ተመለከቱ። ማንም ሰው መስማት ያልቻለውን ነገር እንደሰሙ ሁሉ። ከዛም እንግዳ የሆነ ባህሪ ማሳየት ጀመሩ። አንደኛ ውሻ በሩቁ መልክ አጎነበሰ።
ከዛም ለስጁድ ወረደ። ሌላኛውም ተመሳሳይ የሆነን ነገር አደረገ። ሁሉም ሰው ባየው ነገር ፍጹም ክው ብሎ ደነገጠ። እነዛ ኃይለኛ ቁጡና ፍርሃት የማያውቃቸው ውሾች አሁን ልክ እንደ አሚና እየሰገዱ ነው። ወታደሮቹ ባሉበት ቅዝቅዝ ብለው ደርቀው ቀሩ። አይናቸውን ማመን አቃታቸው። አንደኛው ወታደር እንዲህ ሲል አንሾካሾከ። ይህ የሆነ አይነት ድግምት ነው ሲል ጠየቀ። ሌላኛው መንቀጥቀጥ ጀመረ። በፍርሃትና ድንጋጤ የሚያደርገው ጠፋው። ኮማንደሩ በድጋሚ ውሾቹ እንዲያጠቁ ትዕዛዝ ለመስጠት ሞከረ። በዚህ ጊዜ ግን ውሾቹ አልታዘዙትም። ይልቁንም ወታደሮቹ ሲቀርቧቸው ፊታቸውን ወደ እነሱ አዙሮ በኃይል እየጮሁባቸው አባረሯቸው። አስፈሪና የማይታመን ትዕይንት ተፈጠረ።